አድርሰናል። በወሎና በጎጃም ፋኖ የሚያደርገውን ተጋድሎ ሲቀጥል የአገዛዙ ጦር ደግሞ ንጹሃንን የመጨፍጨፍ ቀዳሚ ስራው ላይ አተኩሯል። የብልጽግናው መሪ አብይ አህመድ አሊ የባህር ዳር ህዝብ እንዳይንቀሳቀስ አዘው በድንገት ወደ ከተማዋ ገብተው በድንገት ወጥተዋል። ዝርዝር ዘገባ አለን። በትግራይ ክልል ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች ያሉት ህወሓት አዲስ ስልጠናም እያካሄደ መሆኑ ተነግሯል። በስፋት ዳሰነዋል። 50 የሚሆኑ ንጹሃን ወደ ጎጃም ደብረ ማርቆስ ሲጓዙ ጎሃ ጽዮን አካባቢ በኦነግ ሸኔ ታጣቂዎች ታግተዋል። አሜሪካ በየመን የሀውቲ ታጣቂዎች ላይ አዲስ የአየር ጥቃት መፈጸሟ ተገለጸ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አብይ ድንገት ባህር ዳር በገቡበት ዕለት በክልሉ የተለያዩ አካባቢዎች ከባድ ውጊያዎች ተካሂዱ። በወሎና በጎጃም ፋኖ የሚያደርገውን ተጋድሎ ሲቀጥል የአገዛዙ ጦር ደግሞ ንጹሃንን የመጨፍጨፍ ቀዳሚ ስራው ላይ አተኩሯል። የብልጽግናው መሪ አብይ አህመድ አሊ የባህር ዳር ህዝብ እንዳይንቀሳቀስ አዘው በድንገት ወደ ከተማዋ ገብተው በድንገት ወጥተዋል። የአማራ ፋኖ በጎጃም 5ኛ ክፍለ ጦር የገረመው ወንዳወቅ ብርጌድ ሻለቃ 1 እና 2 በወሰዱት እርምጃ በ4 ቦታዎች ጥፋት ሲፈጽሙ በነበረው የአገዛዙ ሰራዊት ላይ ቁሳዊና ሰብአዊ ኪሳራ አድርሰዋል። ፋኖ ጥቃት የተረፉት የአገዛዙ ጦር አባላትም በቋሪት ወረዳ ቦረቦርን፣ ቀማኛንና አጼ ውሃን ለቀው ወደ ገነት አቦ ከተማ ገብተዋል። ከቀኑ 10 ሰዓት እስከ 12 ሰዓት ተኩል በገነት አቦ ከተማና አካባቢዋ በተደረገ አውደ ውጊያ የገረመው ወንዳወቅ ብርጌድ ፋኖች ታሪክ ሰርተዋል። በዕለቱም ቁጥራቸው ያልታወቁ የአገዛዙ ሰራዊት አባላት ሲገደሉ 3ቱ ለፋኖ እጅ ሰጥተዋል። ከሳምንት በላይ የንጹሃንን ሀብትና ንብረት ሲቀማና ሲያወድም የሰነበተው የብልጽግና ሰራዊት የፋኖን ውጊያ መቋቋም ተስኖት አምሽቷል። በአገዛዙ ጦር ውንብድና የተማረረው የቋሪት ወረዳ ማህበረሰብም የሞት ሽረት ትግሉን አጠናክሮ ቀጥሏል ሲል የፋኖ ምንጮች ተናግረዋል። በተመሳሳይ በዛሬው ዕለት የብልጽግናው አገዛዝ አብይ አህመድ አሊ ወደ አማራ ክልል መዲና ባህር ዳር ድንገት ተነስተው አምርተዋል። አብይ ይህን ጉዟቸውን ለጥቂት ታማኞቻቸው ብቻ በማሳወቅና ከተማ ውስጥ ግን ከፍተኛ ባለስልጣን ይመጣል በሚል ከፍተኛ የደህንነት ስራ እንዲሰራ አዘው ነበር ተብሏል። ሆኖም የአማራ ክልልም ሆነ የባህር ዳር ባለስልጣናት አብይ ወደ ከተማዋ እንደሚመጡ እንደማያውቁ ሰምተናል። ሆኖም ልክ ወደ ከተማዋ በሄሊኮፕተር እንደገቡ እርሳቸው እንቅስቃሴ በሚያደርጉባቸው አካባቢዎች ሰዎች እንቅስቃሴ እንዲቆምና ከፍተኛ ጥበቃ እንዲደረግ አዘው በአውራ ጎዳናው ላይ ሳይክል የመንዳት ሱሳቸውን ካረኩ በኋላ በፍጥነት ወደ አዲስ አበባ መመለሳቸው ነው የተነገረው። ባህር ዳር ላይ መገኘታቸውንም በስፍራው ከነበሩ ባለስልጣኖቻቸውም ሆኑ ሚዲያዎቻቸው ውጪ ሌላው ከእርሳቸው የፌስቡክ ገጽ እንደተመለከተ ታውቋል። በመሆኑም ሰሞንኛውን አገራዊና ቀጠናዊ ውጥረት ተከትሎ አማራ ክልል በቁጥጥር ስር ነው ለማለት ጉዞውን እንዳደረጉም ታውቋል። ሆኖም በጅማ ከተማ ካድሬ ሰብስበው ከህዝቡ ጋር የተቃቀፉት አብይ በባህር ዳር ግን ካድሬም ቢሆን ከማምናቸው ውጭ አንድም የሰው ዘር እንዳላይ ብለዋል። በሌላ በኩል የአገዛዙ ጦር ሰሞኑን ከወልዲያ ከተማ በቅርብ ርቀት ከመቻሬ እስከ ስሪንቃና መርጦ ከባድ ሰብአዊና ቁሳዊ ኪሳራ አስተናግዷል። ኪሳራ የደረሰበት ይህ ኃይልም ንጹሃንን ኢላማ ያደረገ ጭፍጨፋ እየፈጸመ ይገኛል። ከዚህ ጋር ተያይዞም ትናንት መጋቢት 7 2017 ዓ.ም ከንጋት ጀምሮ ቀን ሙሉ ከወልዲያ አላሙዲን ስታዲየም እና ማርማ አቀነባበሪያ አካባቢ በተጠመዱ 3 መድፎች እንዲሁም ህዝቡን ለመጨፍጨፍ አመቺ የሆነ ቦታ ላይ በተጠመዱ የተለያዩ ሞርታሮች በርካታ ንጹሃን ተጨፍጭፈዋል። በዚህም በርካታ ቤትና ንብረት ተቃጥሏል፣ ወድመዋል። መርጦና ዘይት ዙሪያ በርካታ ደን እየተቃጠለም ይገኛል። መርጦ ሚካኤል ቤተክርስቲያንም እሳቱ ሊደርስና ሊያቃጥል እንደሚችል ነዋሪዎች እሳቱን ማጥፋት ተከልክለው ባሉበት ሁኔታ ድምጻቸውን እያሰሙ ይገኛሉ። ከጭፍጨፋው የተረፈው ህዝብም መርጦ ከተማን አካባቢውን ለቆ ተሰዷል። ከከባድ መሳሪያ ጭፍጨፋው በተጨማሪ ዙፋን ጠባቂ ሰራዊቱ ቤት ለቤት እየዞረ ፋኖን ትደግፋላችሁ በሚል ሰበብ መኖሪያ ቤቶችንም እያቃጠለ ይገኛል። በዚሁ በወሎ ቀጠና የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ የሚገኙ 2 ከተሞችን ተቆጣጥሯል። ባለፉት 24 ሰዓታት ውስጥ በመጀመሪያ ወደ ኮሬብ ከተማ ገብቶ ብርጌዱ በሰራ ኦፕሬሽን በብልጽግና ጦር ላይ ከፍተኛ ጉዳት አድርሷል። ከኮሬብ መልስ ወደ ደብረ ዘይት ከተማ የገባው የፋኖ ኃይል የአገዛዙን ጦር በታትኖ ደብረ ዘይትን በቁጥጥር ስር አውሏታል። በትግራይ ክልል ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች ያሉት ህወሓት አዲስ ስልጠናም እያካሄደ መሆኑ ተነገረ። በትግራይ ክልል ከፕሪቶሪያው ስምምነት በኋላ ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች ዛሬም በካምፕ ተቀምጠው እንደሚገኙ ተነግሯል። በፕሪቶሪያው ስምምነት መሰረት በአንድ ወር ውስጥ ሁሉም ታጣቂ ትጥቁን አስረክቦ ወደ ማህበረሰቡ መቀላቀል ቢኖርበትም እስካሁን 25 በመቶ እንኳን አልተቀላቀለም። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ለዓለም አቀፍ ዲፕሎማት በእንግሊዝኛ በሰጡት ሀሳብ ላይ ግዙፍ ታጣቂ ኃይል በካምፕ
ካምፕ ውስጥ እንደሚገኝ አንስተው ትጥቅ ለማስፈታት በሚሰራው ስራ ላይ በዶክተር ደብረጽዮን የሚመራው የህወሓት ቡድን እንቅፋት ሆኖብናል ብለዋል። ፕሬዝዳንቱ አክለውም ከመድፍና ከታንክ ውጪ ያለውን ሁሉንም ነፍስ ወከፍና የቡድን መሳሪያ እንደያዙ ተናግረዋል። አቶ ጌታቸው ረዳ በትግራይ ግዙፍ ኃይል አለ፣ ይህ ኃይልም ትጥቅ መፍታት አለበት ማለታቸው ደግሞ በትግራይ ጦር አዛዦች ጥርስ እንዳስነከሰባቸው ይታወቃል። በዚህም የክልሉ ጦር አዛዦች በመጨረሻም ጌታቸውን ከመቀሌ ወደ አዲስ አበባ አባረዋል። የጦሩ አዛዥ የትግራይን ህልውና ለማረጋገጥ ሲባል ቲዲኤፍ አይበተንም ይላሉ። በሌላ በኩል ደግሞ እነ ጀነራል ምግበይ ኃይለ ከሰሞኑ አዲስ ያሰለጠኗቸውን ወታደሮች እያስመረቁ ነው። ህወሓት አለው ከሚባለው ከ200 ሺህ በላይ ጦር ተጨማሪ ጦር እያሰለጠኑ መሆኑ እየተገለጸ ነው። የትግራይ ጀነራሎች ከባድ መሳሪያዎችንም ሆነ ወታደራዊ እንቅስቃሴዎችን እያደረጉና የተደበቁ መሳሪያዎችን እያወጡ መሆኑም ሲነገር ይሰማል። ይህ በእንዲህ እንዳለ የሳተላይት ምስሎች ይፋ እንዳደረጉት የኤርትራ ጦር በትግራይ አዋሳኝ በዛላምበሳ አቅራቢያ ከፍተኛ ወታደራዊ ግንባታ አከናውኗል። በተለይም ካለፈው ዓመት ጥር ወር ከነበረው የኤርትራ ወታደራዊ ግንባታ አንጻር የአሁኑ ከ10 እጥፍ በላይ ማደጉ ነው የተጠቆመው። ሳተላይት ምስሉ እንደሚያመለክተው በርካታ መድፎች ተሰልፈው ይታያሉ። 50 የሚሆኑ ንጹሃን ወደ ጎጃም ደብረ ማርቆስ ሲጓዙ ጉሃ ጽዮን አካባቢ በኦነግ ሸኔ ታጣቂዎች ታገቱ። በዛሬው ዕለት ከአዲስ አበባ ወደ ደብረ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ፈለገ ጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፍቼና ጉሃ ጽዮን መካከል ባለው መንገድ ላይ አሊደሮ በተባለ ስፍራ ሙሉ ተሳፋሪዎቹ መታገታቸው ተሰምቷል። ሹፌሩን ጨምሮ 50 የሚሆኑ ሰዎችን አሳፍሮ እንደነበር የተገመተው ባስ በግምት 2 ሰዓት ተኩል አካባቢ በታጣቂዎች ተመቶ ተሳፋሪዎች መወሰዳቸውን የዓይን እማኝ ሹፌሮች ነግረውኛል ሲል ቲክቫ ኢትዮጵያ ዘግበዋል። መንገዱ 5 ሰዓት ተኩል ነው የተከፈተው። ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውንና መስታወቱን በጥይት ከመቱት በኋላ ሹፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ሲሉ ዓይን እማኙ አስረድተዋል። አክለውም የተወሰኑ ደቂቃዎች ከሚሊሻዎች ጋር ተታኩሰው ነበር። በበርካታ ኦራል መከላከያዎች ተጭነው ከመጡ በኋላ ነው መንገዱም የተከፈተው እንጂ በአካባቢው ጸጥታ አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። ቅዳሜ ዕለትም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበር ሹፌሮች የገለጹ ሲሆን ሚሊሻና ታጣቂዎች ሲታኮሱ ነበር። ታጣቂዎች መኪናቸውን በመምታት ካስቆሙ በኋላ 5 የከባድ መኪና ሹፌሮችን ይዘው ሄዱት ሲሉ ገልጸዋል። ሹፌሮች ቅዳሜ ዕለት በነበረው ተኩስ ምክንያትም ለረጅም ሰዓታት ጉሃ ጽዮን ላይ ለመቆም ተገደው እንደነበር ገልጸዋል። አግተው ወስደው 3 እና 4 ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በህይወት ስለመለቀቅ ዋስትና የለህም ሲሉ ምሬታቸውን ገልጸዋል። ቲክቫ ኢትዮጵያ ከፈለገ ጊዮን ባስ ሰራተኞች ስለ ጉዳዩ የጠየቀ ሲሆን ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም፣ አውቶቡሱ ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ ነበር የሚል ምላሽ አግኝተዋል። አሜሪካ በየመን የሀውቲ ታጣቂዎች ላይ አዲስ የአየር ጥቃት መፈጸሟ ተገለጸ። አሜሪካ በዛሬው ዕለት በየመን የሀውቲ ታጣቂዎች ላይ አዲስ የአየር ጥቃት በመፈጸም ፕሬዚዳንት ዶናልድ ትራምፕ ባለፈው ጥር ወር ስልጣን ከያዙ ወዲህ በመካከለኛው ምስራቅ እያካሄደች ያለችውን ትልቅ ዘመቻ አድማስ አስፍታለች። አሜሪካ ባለፈው ቅዳሜ በኢራን በሚደገፉት የሀውቲ ታጣቂዎች ላይ መጠነ ሰፊ የአየር ጥቃት የጀመረችው በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚደርሰውን ጥቃት ለማስቆም ነው። የሀውቲዎችን አልማሲራ ቴሌቪዥን ጠቅሶ ሮይተርስ እንደዘገበው አሜሪካ በዛሬው ዕለት በፈጸመችው ጥቃት ከዋና ከተማዋ ሰንዓ ሰሜን በኩል የሚገኙት 2 የቀይ ባህር ከተሞች ሆዴይዳህና አልጃፍ ኢላማ ተደርገዋል። በጥቃቱ ቢያንስ 53 ሰዎች መገደላቸውን በሀውቲ የሚመራው የጤና ሚኒስቴር ቃል አቀባይ አኔስ አልስባሂ ትናንት ተናግረዋል። አልስባሂ በጥቃቱ ከተገደሉት ውስጥ 5ቱ ህጻናት፣ 2ቱ ሴቶች መሆናቸውንና ሌሎች 98 ደግሞ መቁሰላቸውን በኤክስ ገጹ ገልጸዋል። አብዛኛውን የየመን ክፍል የተቆጣጠሩት የሀውቲ ታጣቂዎች ከእስራኤል ጋር እየተዋጋ ለሚገኘው የፍልስጤሙ ታጣቂ ቡድን ሐማስ አጋርነት ለማሳየት በሚል ነበር ከህዳር 2023 ጀምሮ ከአሜሪካ፣ እስራኤልና ዩናይትድ ኪንግደም ጋር ግንኙነት እንዳላቸው በሚጠረጥሯቸው በቀይ ባህር በሚንቀሳቀሱ መርከቦች ላይ ጥቃት ማድረስ የጀመሩት። ሮይተርስ የአሜሪካ ምንጮቹን ጠቅሶ እንደዘገበው አሜሪካ ኢራን ወደ ኒውክሌር ድርድር እንድትመጣ በማዕቀብ ጫና እየፈጠረች ባለበት ወቅት የምትፈጽመው ይህ ጥቃት ለሳምንታት ሊቀጥል ይችላል። የሀውቲ መሪ አብዱል ማሊክ አልሀውቲ አሜሪካ የመንን ማጥቃቷን እስከቀጠለች ድረስ ቡድኑ በቀይ ባህር የሚንቀሳቀሱ የአሜሪካ መርከቦችን ማጥቃቱን እንደሚቀጥል ገልጿል። ወረራቸውን የሚቀጥሉ ከሆነ እኛም ትንኮሳችንን እንቀጥላለን ብሏል መሪው። የሀውቲ የፖለቲካ ቢሮ የአሜሪካን ጥቃት የጦር ወንጀል ሲል ገልጾታል። ሩሲያ አሜሪካ ጥቃቱን እንድታቆም አሳስባለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።